ሰላም። ዛሬ ደግሞ የባለቤትነት አስተሳሰብ ወይም ደግሞ ኦውነርሺፕ ማይንድሴትን ላይ እናወራለን። ስራ ቦታ ላይ ኃላፊነትን መውሰድ በዋናነት ሰራተኞች ለስራቸውና ለድርጅቱ ስኬት ከፍተኛ የሆነ የጉልበትና የእውቀት ሀብታቸውን ፈሰስ ለማድረግ የሚሄዱበትን አመለካከት ያመለክትልናል። ግለሰባዊ ኃላፊነት ይወስዳሉ። ይህ ደግሞ ለሚያደርጉት ለእያንዳንዱ ድርጊት፣ ለሚመጣው ውጤት፣ ለመልካሙም ለጥሩም ኃላፊነት ይወስዳሉ ለማለት ነው። እንደዚህ ስንል የሚከተሉትን ያጠቃልላል። ይህ ደግሞ ንቁ መሆንን ይፈልጋል። መፍትሄ ተኮር ሰው መሆንን ይፈልጋል። ግብን ለማሳካት ያለን ቁርጠኝነት ይፈልጋል። ድርጅቱን የራስን አድርጎ ማየትን ያጠቃልላል። ከባለቤትነት የአእምሮ ውቅር ጋር በተያያዘ በጣም መሰረታዊ የሆኑ ቁልፍ ነጥቦችን ለማንሳት እንሞክር። አንደኛ፣ አስተውል። ያስተዋልከውን ነገር የራስህ አድርገው። መፍትሄ ፈልግ፣ ከዛ የተግባር ሰው ሁን። ሲ ኢት፣ ኦውን ኢት፣ ሶልቭ ኢት፣ ዱ ኢት። ከዚህ ጋር በተያያዘ ሀሳብ ለማንሳት እንሞክር። ችግሮች ወይም እድሎች ከመፈጠራቸው በፊት እያንዳንዱ ነገር ከአስተውሎት ጋር መመልከት እጅጉን አስፈላጊ ነው። ማሽኖች እንዴት እንደሚሰሩ መመልከት ማስተዋል አስፈላጊ ነው። የሰዎች አሰራር፣ አለባበስ፣ ተግባቦት፣ የስራ ላይ ቋንቋ፣ መመሪያን፣ ፕሮሲጀርን እንዴት እንደሚተገብሩ፣ ሰዓት እንዴት እንደሚያከብሩ፣ የድርጅቱ ባህል ወይንም ምግባር ምን እንደሆነ አስተውሎት የተሞላበት ምልከታ አስፈላጊ ነው። ስለዚህ የመጀመሪያው ነገር ተመልከት ነው። ከምልከታ ቀጥለህ አሰራሮችን፣ ባህሎችን፣ የድርጅቱን ስርዓት፣ አነጋገር ዘይቤ ወዘተ ተላብሰህ የራስህ ለማድረግ መጣር ሁለተኛው ደረጃ ነው። ሌላኛው ድርጅቶች ወይንም ካምፓኒዎች በስርዓት ወይንም በአሰራር መንገድ ነው የታጠሩት። ስለዚህ ችግር መፈጠሩ አይቀርም። ችግር ከተፈጠረ በኋላ ለችግሮች መፍትሄዎችን ማፈላለግ ሌላኛው ነጥብ ነው። መፍትሄዎች ሀሳባዊ እንዳይሆኑ እነዚህ መፍትሄዎች ወደ ተግባር እንዲተረጎሙ መጣር ሌላኛው የባለቤትነት ስሜት እንዲያድር የሚያደርግ ሀሳብ ነው። ሁለተኛ፣ ሰበብ ሳታበዛ ተቀባይነትን መቀበል። ለመሸወድ ጥረት ሳታደርግ ክፍት በሆነ አእምሮ ስህተቶችን በግልጽ ማመን፣ ቀጥለ ደግሞ ከስህተቶቹ ትምህርት ለመማር መጣር አስፈላጊ ነው። ቃልህን በተግባር ላይ ለማዋል መጣር አለብህ። ማለትም ይህንን ስህተት አስተካክለዋለሁ ብለህ ቃል ከገባህ ማድረግ ነው። ወለም ዘለም የሚባል ነገር ማስወገድ አስፈላጊ ነው። አይ ይሄ የኔ ጥፋት አይደለም የሚባል ነገርን መተው እጅጉን አስፈላጊ ነው። ተባብሮ ስህተትን ማስተካከል እንጂ። ሶስተኛው፣ ንቃት የተሞላበት ተግባቦት መከወን። አደጋዎች ከመፈጠራቸው በፊት ቀድሞ ስለ አደጋዎች መገመትና እንዳይፈጠሩ ቅድመ ጥንቃቄ እንዲከወኑ ከሚመለከታቸው አካል ጋር ሀሳብ መለዋወጥ። የተሻሻሉ ሀሳቦች፣ አሰራሮች ወይም ህጎች ሲወርዱ ያለመደበቅ ከሚመለከተው አካላት ጋር ግልጽ ውይይት ማድረግ፣ የራስንም ሀሳብ ማካፈል። ያልተመለሱ ሀሳቦች፣ የተወሳሰቡ አካሄዶች ወይም አስተላለፎች ሲኖሩ የግልጸኝነት ጥያቄዎችን መጠየቅ ሌላኛው የባለቤትነት ስሜት ለማዳበር ከሚረዱ ሀሳቦች ውስጥ አንደኛው ነው። የባለቤትነት ስሜትን መውረድ የሚያሳዩ ምልክቶችን ለማየት እንሞክር። የመጀመሪያው ግብረ መልስን ችላ ማለት ነው። ለተሰራው ስራ ማስተካከያ ወይንም እንድታሻሽል ለማድረግ ሊሆን ይችላል፣ ወይም ከሌሎች ሀሳቦች ጋር በተያያዘ የሚመጣን ግብረ መልስ ችላ ማለት የባለቤትነት ስሜትን ይቀንሳል ወይንም ያወርዳል። ሁለተኛው እንውሰድ። ይህ የኔ አይደለም የሚል አስተሳሰብ ማዳበር። አንተ ያለህበት ደረጃ ከፍ ያለ ነው እንበል። ውሃ ያለ አግባብ እየፈሰሰ ብታይና ይህ ስራ የኔ አይደለም ምን አገባኝ ብትል የባለቤትነት ስሜትህ የወረደ ነው ማለት ነው። ሌላኛው መዘግየትህን በሌሎች ማመካኘት። ስራ ስትዘገይ ለምንድን ነው የዘገየህ ስትባል በታክሲ፣ እንቅልፍ በማጣት፣ በቤትህ ባለ ህይወት፣ ከቁርስ ከምግብ ወይንም ሌሎች ከስራው ጋር ተያያዥነት በሌላቸው ሀሳቦች ሰበብ መደርደር የባለቤትነት ስሜትን ያወርዳል ማለት ነው። ሌላኛው ክትትል ሊደረግ ሲል ብቻ ስራን መስራት። ዛሬ ሱፐርቫይዝ ይደረጋል ሲባል ስራን ትከውናለህ፣ ሱፐርቪዥን በሌለበት ሰዓት ደግሞ ስራን ትተዋለህ ማለት ነው። ይህ ኃላፊነትን እንዲወርድ ያደርጋል። ኃላፊነት ሸክም አይደለም አቅምህ እንጂ። ስለዚህ ሚናህን ያዝ፣ እድገትን ጠብቅ፣ ህልምን አሳካ። በዚህ ውስጥ ደግሞ የኔነት መንፈስ ላይ ስራ ላለሁ። አመሰግናለሁ።